ሰላም ሰላም የተወደዳችሁ የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት ምድር ጫፍ ሰላም፣ ጤና፣ ደስታ ይብዛላችሁ። እንኳን ወደዚህ ቻናል በደህና መጣችሁ። ይህ የዮሐና ቲዩብ ቻናል ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንዲሁም የደውል ምልክቱን በመጫን አዳዲስ ቪዲዮ ስንሰራ ፈጥኖ ወደ እናንተ እንዲደርስ እንዲሁም ላይክ ማድረግም እንዳትረሱ ስል በትህትና ጠይቃለሁ። በዚህ ቪዲዮ የማጋራችሁ የትሁት ድራማን ነው። ቪዲዮውን እስከ ፍጻሜ በማየት ቆይታ እንድታደርጉ በድጋሚ ጋበዝኩ። ቲና ለማንም ሳትናገር ከሄደችበት ሰንብታ ቆይታ እንግዲህ አይኗን በጨው ታጥባ ወደ ቤት ተመልሳ ነበር። እናም ስትመለስም ያው ካሌብ ያውቃል እንደምትመጣ ያውቃል። ሲጀመር እሱም ነው ደውሎ የጠራት ስለቤቱ ጉዳይ ከሰማ ጀምሮ ማለት ነው። ያው በዝርዝር እውነቱን ገልጾ ባይነግራትም ያው እንድትመጣ ግን አድርጓል። እሷም እንግዲህ ዘና ፈታ ስል ቆይቼ መጣው ራሴን ሳደምጥ ነበር፣ ለብቻዬ ቆይታ ማድረግ ፈልጌም ነበር ብላ ለዳኒ ስትነግረው ነበር። እሱም ግን ያው እንደዚህ ትቀየሪያለሽ ብዬ አላሰብኩም ነበር፣ የትም ብትሄጂ መናገር ነበረብሽ እያለ ሲወቅሳትም ነበር። እሷም በቃ ፈለግኩ እንዲህ መሆን ፈልጌ ነው እያለች ነበር። እንግዲህ ለብቻው የሆነ ሰው ደግሞ ይረጋጋል። ስለዚህ ከዚህ በኋላ የሚሆነውን ነገር በእርጋታ እንድታስቢበት እያለ እንግዲህ ቅድመ ጥንቃቄ እንድታደርግ ያው ነገሩን በግልጽ ባይነግራትም ብቻ እያረጋጋት እንዲሁም ደግሞ እሱ የፈለገው ነገር ያው የቤቱ ነገር ባይሳካም እጁ ባይገባም እንደተመኘው ባይሆንም አሁን እንግዲህ የሚቀረውና የሚጠብቀው ነገር ከአባባ የጠየቀውን ብር ያው ይሰጡኛል ብሎ ተማምኖ ጠብቋል። እሳቸውም ደግሞ ለቲና ከነገርካት ይሄ የሰማኸውን ነገር ስለ ቤቱ ጉዳይ የሐሰት መረጃ እንደሆነ ካሳወካት ይሄ እሰጥሃለሁ ያልኩህን ብር አልሰጥህም ስላሉት እንግዲህ ለዛም ብሎ ሚስጥሩን አምቆ ይዞ እንዲሁም ደግሞ እያረጋጋት ነገሮችን እንዳታበላሽ ባለው ሂደት ነው እንግዲህ ቆይታ እያደረገ ያለው። እሷ ግን እንግዲህ ሁሉ ነገር እጄ ገብቷል፣ በቃ ማንም የሚችለኝ የለም፣ ማንም ምንም ሊያደርገኝ አይችልም በሚል እጅጉን በቃ ተኮፍሳ በጣም እየተንቀባረረችም እንግዲህ ትሁትንም እዛው ኪችን ባለችበትም እየሄደች ሳሎንም ቁጭ ብላ እየጠራቻት እንግዲህ ከመጠን ያለፈ ስርዓት የሌለው ትዕዛዝ አይነት እኔ ካዘዝኩሽ አድርጊ፣ እጅሽ ላይ ያለውን ነገር ተይና እያለች ልክ እንደ ባላባት ሆናባታለች። ትሁትም እሺ ብላ እየታዘዘቻት በሁኔታዋም እየተገረመች ነው። ቲናም እንግዲህ ከመጣች በኋላ ያው ለዳኒ ሀሳቧን ነግራው ነበር። አሁን ያሰብነው ነገር ተሳክቷል፣ ከዚህ በኋላ የሚቀረኝ የምፈልገው ነገር ከአንተ ጋር በደስታ መኖር ነው እና ለዛም የምንፈልገውን ነገር አሳክተናል እና አሁን ካሌብን እንደምፈታው ልነግረው ነው እያለች ነው። እሱ ደግሞ ነገሩ ውሸት እንደሆነ ይሄ ተስፋ አድርጋ የተኮፈሰችበት የምትኩራራበት ነገር እውነት እንዳልሆነ በጆሮ ስለሰማ ስለተረዳም ከዛ በኋላ እንግዲህ ጥንቃቄ በማድረግ እሷም ደግሞ እንዳትናገር እፈታሃለሁ የሚለውንም ነገር አሁን አይደለም ጊዜው እያለ እያዘገያት ነው። ምክንያቱም እሱም ያሰበው ነገር እጁ እስኪገባ ከዛ በኋላ ራሱን ለማውጣት ነው። በዚህ ሂደት ላይ ሳሉ አባባም እንዲሁም ዳኒም ቲናም ባሉበት የአባባ ስልክ ጮሆ ነበር። የደወለችውም እንግዲህ የዳኒ እጮኛ ናት። እናም ልጄ እያሉ ሲያናግሯት ሲያወሯት ዳኒ ሰምቶ በጣም ተደናግጦ ተደናብሮ ነበር እና ለብቻቸውንም አግኝቶ ለምን አወራሃት በሷ ፊት በቲና ፊት ለምን ኤደንን አወራሃት ብሎ ሲጠይቁትም ነበር። ምን ችግር አለው? የት ታውቃታለች? ማንስ እንደሆነች በምን ታውቃለች? እያሉት ነበር። እንዲሁም እሷን መጠየቁ አልቀረ ዳኒን ማናት አባባ እያወራ የነበረው ማንን ነው ስትል ስጠይቅ ነበር። ቲና ከሄደችበት ሰነባብታ ከመጣች ጊዜ ጀምሮ ካሌብ እንግዲህ በመኝታው ላይ ተኝቶ እሷ ሳሎን ነው ምተኛው ብላ ቀድማ ስትናገር ሲጀመር እኔ ራሴ ባትኝም እንደው ባትነግሪኝም ልነግርሽ ነበር ሲላት ነበር። እሷም እንግዲህ ያው እሱም እንደዛ ስላለ ከአንደበቱም ያ ንግግር ስለወጣ ሲጀመር እኔ ራሴ ፍላጎቴ ለብቻዬ መተኛት ነው እያለች እንግዲህ ሳሎን ሄዳ አድራ ነበር። በዛም ማደሯን አባባ አይተው
ለምን ባለትዳር አይደለሽም ወይ? ለምንስ መኝታ ለየሽ? የሚል ነገር ሲጠይቋትም ነበር። እንዲሁም በበነጋታውም በዚህ ሂደት እንግዲህ መተኛት ስለደበራት ወይም ስላልተመቻት መኝታው አንተ ሳሎን ሂድና ተኛ እኔ እዚህ ልተኛ እያለችም ስትለው ነበር ለካሌብ። ካሌብ ግን ብለሽ ብለሽ ደግሞ ከመኝታዬ እንትን ልትይ ነው ወይ? አሁን ከክፍሉ ለቀሽ ውጪ ብሎ እንግዲህ ኮስተር ብሎ ሲናገራት ነበር። እሷም እንግዲህ አሁን ያው ጊዜው አይደለም ተረጋጊ ብሎ ስላላት ነው እንጂ ዳኒ እዛው ያው እሷም ያው መብቱ የኔ ነው ብላ ቤቱ ኦልሬዲ ስሙ በኔ ነው ብላ እሱንም እንግዲህ ከመኝታው ክፍሉ ልታስወጣውም ይቃጣት ነበር። ያው ማነው ዳኒ ያው ተረጋጊ ጊዜው አይደለም አሁን እንድፈታውም ፈልጋለሁ እነግረዋለሁም ስትል አሁን አይደለም እያለ እያረጋጋት በሱ ሁኔታ ነው እንደውም ከክፍል ወጥታም ወደ ሳሎን ሄዳም መተኛቷ። ዳኒ በመሃል በአጣብቂኝ ሁኔታ ውስጥ ነው ያለው። አንደኛ ያው ኤደን እጮኛው ኤደን የሚወዳት ጓደኛዋ እዚህ እንግዲህ በፊት ትመጣ ነበር። አሁንም መታ ቲና አይታት ያው ነገሮች እንዳይበላሹ ሲል ይሰጋል። እንደገና ደግሞ የጠየቀው ብር ከአባባ ይፈልገው የነበረው ብር እሰጥሃለሁ ብለው ያሉትን ብር በእጁ ሳይገባ ነገር ግን ቲና ቀድማ ነገሮችን እንግዲህ በመቸኮሏ አበለሻሽታ እሱ ሲጠብቀው የነበረውን ብር እጁ ሳይገባ ቀርቶ እንትን እንዳይል በሁለት ነገሮች ውስጥ እንግዲህ እያሰበ እየተጨነቀ ነው ያለው። በአንድ በኩል እሷን ያረጋጋታል፣ በሌላ በኩል ደግሞ ያው አባባ እንኳን ስልክ ሲያወራት እንኳን ኤደንን ሰምቶ በዛም በጣም ተደናግጦም ነበር። ካሌብም እንግዲህ የቲና ሁኔታ እጅጉን በጣም ገርሞት እንደ በፊቱም በትዕግስትም አይደለም ሲያናግራትም እንዳመጣጧ እየመለሰላት እንደ ባል ብታየውና ብታከብረው የት እንደሄደች ቢያንስ ታሳውቀዋለች። አንደኛ ሳታሳውቀው በመሄዷ፣ ሲቀጥል ደግሞ እያንዳንዱ ድርጊት እዚህ በነበረች ጊዜ እንግዲህ እሱ ራሱን ደብቆ ያየው ነገር ብቻ ራሱ በቂ ነው። ሲቀጥል ደግሞ በአባቱ ላይ ያደረሰችው ነገር እንደገና ደግሞ አሁን ያው ኦልሬዲ ቤቱ ንብረቱ በእኔ ስም ነው ብላ እየሆነች ያለችው ነገር ሁሉ ገርሞት መጨረሻው በአጠቃላይ ምን እንደሚሆን እጅግ ናፍቆታል፣ አሳስቦታልም። እንዲሁም ደግሞ አባትየውንም እየጠየቀ የዚህ ነገር መጨረሻ ምን ሊሆን ይችላል ይላል። አባትየውም ደግሞ ምንም ስጋት አይግባህ በእኔ ይሁንብህ እያሉት ነው። ካሌብም ደግሞ እንግዲህ ሹፌሩ አንተ ነህ ምራኝ፣ እንግዲህ አቅጣጫውንም አንተ ምራኝ፣ አሳየኝ፣ መጨረሻውንም አሳውቀኝ እያለ አባቱን እንግዲህ በዚህ ሁኔታ ላይ እያሉ ቲናም እንግዲህ ስታስበው የነበረውን እናገራለሁ ብላ ስትል የነበረውን ዳኒ ግን እያረጋጋት አሁን አይደለም ጊዜው ሲላት የነበረውን ነገር ኦልሬዲ ለመናገር ወስና፣ ነገር ግን ያንን ሰርፕራይዝ ነው በሚል ለዳኒ ነግራው እሱ ያው የሚጠብቅ የነበረው ሌላ ሰርፕራይዝ ነው። እሷ ግን እንደዚህ ያለ ሰርፕራይዝ አስባ ኖሯል እና የሆነ ቦታ ደርሼ እመጣለሁ ብላ ከዛ እንግዲህ እነሱ ባሉበት ሁሉም በተቀመጡበት ገብታ ካሌብን ልፈታ እፈልጋለሁ እንግዲህ ብላ የፍቺ ጥያቄ አይነት ስታቀርብ ነበር ድራማው የተጠናቀቀው። ከዚያስ እንግዲህ ወዴት ያመራ ይሆን? ካሌብስ ምን ይላት ምን ይመልስላት ይሆን? ሲጀመር እሱም አይፈልጋትም ሊፈታት እና በምን አይነት ሁኔታ የሚለውን ነገር ነው ሲጠባበቅ የነበረው። አሁን እንግዲህ ከሷ መጥቷል ፈታ እፈልጋለሁ የሚለው ነገር። ሲቀጥል ለአባባም ለካሌብ ፍቅር የለኝም ፍቅሬ አልቋል እያለች በግልጹ ስትናገር ነበር። እሳቸውም ደግሞ ያው ማያውቁት ነገር የለም ነገር ወድ ይፍጀው ብለው ያው እሷንም ለማረጋጋት እንዴት እንደዚህ ትያለሽ እንደዛ እንደዚህ እያሉ ያስተባበሉ ነበር። እናም ዞራ ዞራ ያው አሁን ቀጥታ ተናግራለች መፍታት እንደምትፈልግ ማለት ነው። ከዛስ በኋላ እንግዲህ ያ ወረቀት የተፈራረሙት በስሟ የሆነው ፎርጅድ እንደሆነ ትክክል እንዳልሆነ ስታውቅስ ምን ይፈጠር ይሆን? እንግዲህ ቀጣዩ ክፍል እጅግ ልብ አንጠልጣይ የሆነ ፓርት ነው። እንግዲህ አባባ እንደ አባትነት እንደ ባለ አይምሮ እንደ ብልህነት በጣም ስማርት የሆኑ ሰው ናቸው። የእሳቸው ሀሳብ እና እቅድ ፍላጎታቸው እንግዲህ ለዳኒም ሆነ ለቲና የሚገባቸውን ፍርድ
የሚገባቸውን ቅጣት ለመቅጣት ነው። ያውም በገአድ እያወቁ በግልጽ እንዲቀጡ ነው ያሰቡት። እንግዲህ እንዴት አድርገው ይሆን መጨረሻው እንዴት ይሆን? ቲናስ የዋዛ አይደለችም መቼም ይሄን ያደረጉት የውሸት መሆኑን ስታቅስ እሷስ በዋዛ ትለቃቸው ይሆን? እንግዲህ በዚህ ክፍል ያዘጋጀሁት ይህንን ይመስላል። ቀጣዩን ክፍል የማጋራችሁ ይሆናል። ይህን ቪዲዮ በማየት እስካሁን ቆይታ ስላደረጋችሁ ከልብ አመሰግናለሁ። በያላችሁበት ደህና ቆዩን። ሰላም ሁኑልን። ባይ ባይ።